ዋው ደስ ሲል እንቅልፍ ጠገብኩ ምናምን ብዬ ልክ ስነቃ ገና ሌሊት 9 ሰዓት ነው። አሁን ተመልሼ ልተኛ ነው ወይስ ምን ይሻላል? ተመልሼ ከተኛው ደግሞ እንግዲህ ዱካኩ ምናምን አልችለውም ምናምን ብዬ ከራሴ ጋር ትንሽ አወራሁና ተነስቼ እንደውም ለይል መስገድ አለብኝ ብዬ ተነሳው ውሃ ጠጣው ምናምን ትንሽ ኢነርጂዬን እድስ አደረኩኝና ከዛ ወደ ሽንት ቤት ሄጄ ውዱ አደረኩ። ከዛ ውዱ አድርጌ ቀጥታ ወደ ለይል ሰላት ነው የገባሁት። ሀገራችን ትንሽ ያለችበት ሁኔታ በጣም አሳሳቢ ሁኔታ ላይ ነው ያለው። ሙስሊሙም ክርስቲያኑም ሁሉም እያለቀሰ ያለበት ወቅት ነውና እንደውም ሌሊት ሰግጄ ዱዓ ባረግ ይሻላል ብዬ ወደ ዱዓ ገባሁኝ። ያው እንደሌሎቹ መጮሁ ምንም መፍትሄ አይሆንም ከዱዓ። በዚህ ሰዓት እንግዲህ ሀገራችን በጣም ከባድ የሆነ ዱዓ ነው የምትፈልገው፣ ጸሎት ትፈልጋለች። ሁላችንም በየሃይማኖታችን ሀገራችን ጸሎትና